እንዲሁም የዛሬው ሙሽሮች ወገኖቻችን እስከ ባለቤቱ ማለት ነው ክቡራን እድምተኞች በዛሬው ዕለት በዚህ ቦታ በእንዲህ መልኩ እንድንገኝ ለፈቀደ ፈጣሪያችን ለእግዚአብሔር ክብር ምስጋና ይድረሰው። እኔ ሁለት ነገሮችን መናገር እፈልጋለሁ እስከተፈቀደልኝ። አንደኛ ከዚህ በፊት የዚህ አይነት ስጦታ ያላችሁ ሰዎች በሚጥም ቃል ሲገልጹት እንደዋሉት ሁሉ እኔም የአቅሜን ለማለት መጽሐፉ አስቀድሞ በእጃችን ስላልገባ ምንም ማለት አልችልም። ግን አንድ ከማውቀው ታሪክ ተነስቼ መናገር እንድችል ይፈቀድልኝ። በሀገራችን የተፈጸመ ነው። አንድ የቅኔ ሊቅ ነበሩና ይሰማችሁ ነው። ድምፅ ስለምሰማ ነው። ይሄ ለምዶብኝ ስለሆነ የመድረክ ሰው ስለሆንኩኝ የሆነ ድምፅ ካለ ምንድነው ላለውና ያስላለ ነው። እና አንድ የቅኔ ሊቅ ነበሩና ያው የቅኔ ሰው እንደሆናቸው በሊቃውንት ቋንቋ ቅኔው ሲፈስ ምስጢሩ ደስ ስለሚል መልካም ነው የተለመደ ነው። ታውቃላችሁ አይደል? መልካም ነው ይባላል። ይህንን ቋንቋ ቤተክርስቲያን በሀገራችን አዛውንቶች ስራ እንግዲህ ደከም ሲሉ ሸምገል ሲሉ ቤተክርስቲያን አይታጡም። ሁልጊዜ ቤተክርስቲያን ይገኛሉ እና አንዱ ገበሬ አንዱ አዛውንት ምዕመን ሁልጊዜ እሳቸው የቅኔው ሊቅ ሲያወርዱት መልካም ነው ሲሉ ይሰማሉ። አንድ ቀን በአጋጣሚ ያን ቅኔ የሚያደንቅ ሰው አልነበረም። ሰውየው የተለመደ ቅኔያቸውን ያወርዱት ጀመር። አዛውንት ሆዬ በተፈጠረው ክፍተት ተጠቅመው መልካም ነው አሉ። ማናቸው ይሄን ያሉት? ገበሬው፣ አዛውንቱ ስለ ቅኔ ምንም የማያውቁት። ኋላ ባለቅኔው ገረማቸውና ደግሞ አንተ ምን አውቀው ነው መልካም ነው ያልከው ይሏቸዋል። ባለቅኔው የኔታ መቼም ከርሰው መጥፎ አይወጣም ብዬ ነው ይባላል። ምን ለማለት ነው? አሁን ያስጨበጭም ይሄን እንደው ግርም እንዳልኩ ሀገር። ስለዚህ መጽሐፉን ባናነበው አንደኛ ከወለላይ ችሎታ የተነሳ ያልሆነ ነገር አይቀርብም ነው። ሌላው ደግሞ በአናቢዎች አይን ሆነን አይተነዋል። እንደ መስካችን ደግሞ ከመጽሐፍ ቅዱስ ቃል አንድ ቋንቋ መናገር ይፈቀድልኝ። መጽሐፈ ምሳሌ ምዕራፍ 16 ቁጥር 24 ላይ መልካም ቃል የማር ወለላ ነው ይላል። እስቲ ሁላችሁም በሉት መልካም ቃል የማር ወለላ ነው። አሁን ዛሬ ሲፈስ የዋለው የቃላት ወለላ አይደለም። እውነት ለመናገር አይጣፍጥም። ከዕብራይስጥ የሚያምኑት እስራኤላውያን ቀርተው እግዚአብሔር በጽር ቋንቋ ስለ መጽሐፈ ብሉይ ምንም የማያውቅ እምነቱ የሌለው በጥሊሞስ የተባለ የአሕዛብ ንጉሥ ከ70 በላይ ሊቃውንትን አሰባስቦ የብሉያቱን መጽሐፍት ከዕብራይስጥ ወደ ጽር እንዲተረጎሙ እንዲባዙ እንዲጻፉ አደረገ። ሊቃውንት ምን ብለዋል? እግዚአብሔር አምላክ እነኛ አማኞቹ ያልተጠቀሙበትን መጽሐፍት እግዚአብሔር በጽር ቋንቋ በማያምነው ሰው ማጻፉ ያች ሀገር ስትጠፋ ቃሉ ለዓለም እንዲተርፍ እንዳይጠፋ ነው ተብሎ ይተረጎማል። ግልጽ ነው ወገኖች። በዚህ አጋጣሚ ምን ልፈልጌ ነው፣ አንዳንድ ጊዜስ እንኳን ስደት ኖረ በእውነት ያለማጋነን የራሴን ስሜት መግለጽ አልችልም እንዴ? እችላለሁ አልችልም? በመጀመሪያ ይቅርታ ይቻላል አይደል? እንኳን ስደት ኖረ በስደት ሀገር ዛሬ እግዚአብሔር በሚያውቀው ክርስትናን በማህበረ እስጢፋኖስ መበተን ለዓለም እግዚአብሔር እንደበተነ እንዳስፋፋ ሁሉ
ኢትዮጵያውያን በስደት ሀገር ሆናችሁ ቋንቋው ለዛው ወጉ ሲጠመኑ አለ። ክብር ለመድኃኔዓለም ይሁን። በእውነት ሲጠመኑ አለ። ስንጠጣዋል ሀገራችን ላይ እኮ የሚጠ ነገር የለም። ማናውቃቸው ምንድን ነው? ልማታዊ ሙስና፣ ቅጥርሶ ምናምን የተበላሹ ቋንቋዎች የምንሰማው እንዲሁ ለዛ ያለው ወግ የት አለ ዛሬ? ስለዚህ እንኳን ስደት ኖረ ኢትዮጵያዊነታችንን በእንዲህ መልኩ ይዘን ቆይተን ሀገር ላይ በእንዲህ አይነት ክብር እያፈረ ያለውን ትውልድ እግዚአብሔር ማስተዋል ሰጥቶት ወደ ክብሩ ይመልስልን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልን። ያው መጽሐፉ እንግዲህ በይፋ ይከፈታል። ማትዬ አባታችን ይባርኩና ይክፈቱት። ማትዬ በድጋሚ እንኳን ደስ ያለ እንኳን ለዚህ ቀን አበቃ። እንግዲህ ከመጽሐፍት አባቶቻችን እንዳሉት እንማራለን፣ ብዙ ነገር ለወደፊት ለትውልድ የሚተርፍ ነገር እናገኛለን እና በረሃ ይንጠፍ። እንግዲህ ወደፊትም ይሄንኑ ተመልክቶ እንግዲህ ባለቤቱ ሀና የምትለው ነገር አለ። ማቲያስም ካህን አባቶቼም አይሂዱ። እስኪ ማትዬ ምንድነው ያለሽ? ሌላ ሰርፕራይዝ አላት ለባለቤቷ ለማቲያስ ከተማ። እባክህ ማትዬ እስኪ አትሂድ። እናንተ ማክብራችሁ ስለመጣችሁ እናመሰግናለን። አባቶቻችን እግዚአብሔር ያክብርልን፣ እድሜና ጤና ይስጥልን። ዛሬ በአጋጣሚ 60 ዓመቱ ነው። ቁጥሩን ተናገረችብን ይቻለው ይሄው ስጦታ አለው። ማትዬ እንኳን ተወለድክ። እግዚአብሔር እንግዲህ እድሜን በጸጋ ዘመንህን ይባርከው። አረን በሉ እግዚአብሔር እንግዲህ ኢትዮጵያን ሀገራችንን በሩቅም በቅርብ ላለን ሁሉ አንዳንድ የሀገር ተቆርቋሪዎች በጣም ለዛ ባለው መንገድ መጋቢ ሃይማኖት ስለተናገሩት ከእሳቸው በላይ ማበላሸት ነው። ነገር ግን ለዚህ ስሜታችን እዚህ ሀገር ሐኪሞች አንዱ ሲጨንቀው ጠንፍስ ይላሉ። ጠንፍስ ስሜታችን በአንኳን እየገለጽን ጥቂት ሰዎች ሊማሩበትን ስለሚችሉ ሁሉ አብዶ እንዳይጨርስ አንዳንድ ሰዎችን በጭምትነት ስለሚመልስ ልክ እንዲህ ያለም አለ ብሎ እንዲያነብ ነው። ብዙ ጊዜ አንዳንድ ባለጌ ታሪክ ጻፊዎች ናቸው። ለምሳሌ አፄ ምኒልክ ጡት ቆረጠ ብሎ ጽፉ የሚያባላ ሐውልት አፍሞ የሚያባላ ክፉ ሰው ሆን ሞቷል አሉ። አዎ ክርስቲያኑ ንጉስ በተለይ ሴት በጦር ሜዳ ላይ እንደምናውቀው ሴት አይገደልም ነው። ሴት አለ ለምሳሌ እንትን ጠጅ የምትሸከም ያን መሪውን የምትከተል እሷ አትገደልም፣ ነውር ነው። እንኳን ቀርቶ መጦት መቁረጥ እንዲህ ያሉ ባለጌዎች አሉና ለነዛ ሁሉ እንደዚህ ባለ ታሪክ ጸሐፊዎች መልስ ካልሰጠ እውነት ስለሚመስል እና ይህን የመሳሰለው ሁሉ በጣም ጥሩ ነው።
እግዚአብሔር ያበርታችሁ። መስካሪዎቹም ተመሰከረለትን ሰምተናል። ሁሉ አንቦት እንዲጠቀምበት እግዚአብሔር ያድርግልን እላለሁ። ወደዚህ ያበቃ በስመ አብ ወወልድ ወመንፈስ ቅዱስ እድሜ ጨምሮ ጨማምሮ ከጤና ጋራ መጨረሻህን በማሳመር ይስጥልን። ተባርኳል። አጨብጭቡ እስቲ አላችሁ። የጨረታ አሸናፊ አንዴ እስቲ አጅቡልን። ቶማስ ባለታሪኩ ሰለሞን አሸንፏል። አንድ ጊዜ ጸጥታ። የተከበራችሁ የሃይማኖት አባቶች፣ ውድ ዘመዶቼና ጓደኞቼ፣ በምረቃው ላይ ተካፋይ ለመሆን የተገኛችሁ እንግዶች እንኳን በሰላም መጣችሁ። ንግግሬን ከመጀመሪያ በፊት ይህንን መጽሐፍ እንድጽፍ ጽፌም አሳትሜ ለምርቃት እናንተ ፊት እንድቆም ላበቃኝ ለልዑል እግዚአብሔር ክብር ምስጋና አቀርባለሁ። በዚህ በስዊድን በፊት የኔ ሽበት የተባለውን መጽሐፍ ሳስመርቅ ከጎኔ ቆማችሁ ደመቅ ያለ ምርቃት አድርጋችሁልኝ ነበር። ያ ምርቃት ሁለት ነገሮች እንዳተርፍ አድርጎኛል። አንደኛ ደግሜ ሌላ መጽሐፍ እንድጽፍ ሊያበረታታኝ ሲችል፣ ሁለተኛ ደግሞ የሞራል ስንቅ ሆኖኝ ኢትዮጵያም እንዳስመርቅ ረድቶኛል። ያ የመንፈስ ስንቃችሁ እስካሁን ሳይለየኝ ዛሬ ምሽታችሁ ቆሜ ይህንን መጽሐፍ እንዳስመርቅ አግዞኛል። ይህንን ስላደረጋችሁልኝ ለዚህ ስላበቃችሁ ለሁላችሁም የአክብሮት ምስጋናዬን አቀርባለሁ። ጉርሻና ቅምሻ የደመና ግላጭ ወጎች በሚል ያቀረብኩት መጽሐፍ ሁላችንንም ያለንበትን የአገር ቤት ትዝታ ወጎችን የያዘ በመሆኑ ሁላችሁንም ዞር ብላችሁ የቀድሞውን ዘመን እንድታስታውሱበት እርግጠኛ ነኝ። እንዲሁም በሞት ያጣናቸውና በሕይወት ያሉ ጓደኞቻችንን ቁንጽል ታሪክ ያቀረብኩ በመሆኔ በየግላችሁ የራሳችሁን ጓደኞች እንደምታስቡ አልጠራጠርም። በዚህ ላይ ደግሞ በዚህ በስደት ላይ ያላችሁ ደግሞ ወይ ጉድ ለካ ይህንንም አልፌዋለሁ፣ በእኔ ብቻ የደረሰ ችግር ለካ በሁላችንም ደርሷል በማለት ያሳለፋችሁትን ጊዜ እንድትመረምሩና
እንድትቃኙ ያስችላችኋል የሚል እምነት አለኝ። ይህ መጽሐፍ አጭር ታሪኮችን የአጭር ረጅም ታሪኮችና በአንድነት ሰብስቦ የያዘ ነው። በውስጡም 51 ታሪኮች የሚገኙበት ሲሆን በተለያየ መልክ ያላቸውና ይበልጦቹም አጭር በመሆናቸው አንባቢ ሳይሰለች በጥቂት ቀናት ውስጥ አንብቦ እንደሚጨርሳቸው ገምታለሁ። ያም ባይሆን በሳምንት 2 ታሪኮችን ለሚያነብ አንባቢ 6 ወር፣ በሳምንት 1 ታሪክ ለሚያነብ ደግሞ 1 ዓመት ይፈጅበታል ማለት ነው። 51 ሳምንታት 1 ዓመት ሊሞላው 1 ሳምንት ብቻ የቀረው ሲሆን አንዱ ሳምንት ከንባብ በኋላ የሚታረፍበት ይሆናል። ይህንን አጋጣሚውን በመጠቀም አቀረብኩት እንጂ ብዙዎች በጥቂት ቀናት እንደሚያነቡት እገምታለሁ። ይህንን ለማለት ያስተፈረኝም መጽሐፉን ለመጀመሪያ ጊዜ ያገኙት የአዲስ አበባ ነዋሪዎች በ3 እና በ4 ቀናት አንብበው መጨረሳቸውን በሰጡኝ ምስክርነት ነው። መጽሐፍ ጽፎ ማሳተምና ለዚህ መብቃት ምናልባት ቀላል መስሎ ይታይ ይሆናል። ነገር ግን እናት አርግዛ ወልዳ አሳድጋ የምታየውን ስቃይና ችግር ያህል ከባድ ነው። ድሮ ቤት ሰሪ ደም የለውም ይባል ነበር። እኔ ግን ደራሲ ደም የለውም ለማለት እደፍራለሁ። በተለይም በውጭ ሀገር በከባድ ስራ ጋር እየታገለ የሚጽፍ ሁሉ ደሙን አሟጦ እንደሚጨርስ ልመሰክር ይችላለሁ። ይህንን መጽሐፍ በምጽፍበት ጊዜ ቀድሞ ከማገኛቸው ጓደኞች ተለይቻለሁ። ከማህበራዊ ሕይወት በከፊል ርቄያለሁ። ያም ሆኖ ጉርሻና ቅምሻን አቅርቤ እንካችሁ ተቋደሱልኝ ለማለት በመቻሌ ደስታዬ እጥፍ ድርብ ነው። እናንተም መጽሐፌን ለመመረቅ ስለተገኛችሁልኝ ከልብ አመሰግናለሁ። ወንድሜ ያሬድ ክንፈ ይህንን መጽሐፍ ከጀመርኩ ጀምሮ ፊደል ለቀማውን፣ ጠቅላላ አርትዖቱንና የገጹን አቀማመጥ፣ ልባሱን ለማበተሚያ ቤቶቹን እንዲቀርብ ስላደረገልኝ ከልብ አመሰግናለሁ። እናንተም እንድታመሰግኑልኝ እጠይቃለሁ። በተጨማሪ ይህን ዝግጅት የሳካ እንዲሆን የደከማችሁ ሁሉ ምስጋና ይድረሳችሁ። ወንድሜ ድምፃዊ ሶል ግራንዴ ወይም ሰለሞን ጸጋይ ይህንን የምንጠቀምበትን መናገሪያ ድምፅ ማግኛ እስከ ሙሉ ዕቃው በነፃ እንድገለገልበት ስለረዳኝ ምስጋና ይድረስልኝ። ደረጃ ኃይሉ ፎቶና በምስል መቅረጫ በማቅረብ ራሱ ቆሞ አገልግሎቱን በነፃ ስላደረገልኝ ምስጋና ይድረሰው። መርጦ እንድማገኝ የሙዚቃ መሳሪያ ይዞ በመቅረብ በነፃ ስለተጫወተልኝ ምስጋና ይድረሰው። መስፍን ነጋሽ፣ እጸገነት ክንፈ፣ ያሬድ ክንፈ ከአዲስ አበባ መጽሐፉን በማምጣት ስላበረከቱልኝ ስለተባበሩኝ ምስጋና ይድረስልኝ። በቀጣይ ወደ እናንተ የሚያደርሰው ሌላኛው መልእክት ከሲድኒ ነው የደረሰን። እነሆ ለስቶክሆልምና አካባቢው ነዋሪዎች፣ ለጉርሻና ቅምሻ መጽሐፍ ምረቃ ታዳሚያን ሁሉ ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን የምላችሁ ካለፉት 32 ዓመታት ጀምሮ ከምኖርበት አውስትራሊያ ሲድኒ ሆኜ ነው። ጉርሻና ቅምሻን በዓመታት የብዕር ምጥ ወልዶና አሳድጎ እነሆ በንባብ ይክበር በንባብ ይሞሸር ብሎ ለእናንተው የስቶክሆልም ነዋሪዎች ያቀረበላችሁ የእናንተው አካል ገጣሚና ደራሲ ማቲያስ ከተማ እንኳን ለዛሬዋ ቀን አደረሰ። እናንተ መራቂዎችንም እንኳን ደስ ያላችሁ። እንግዲህ የዳመና ግላጭ ወጎች አህጉር ተሻግሮ ውቅያኖስ አቋርጦ ካለሁበት የዓለም ጥግ ደርሶ ከስንቁ አይነት በአይነት ተቋደስኩ እና ምን ተሰማኝ። ውብ ወጎች በውብ ስነ ቃላት ተቀምረው እንደ አንባቢው ምናብና የአመጋገብ ፍላጎት ከየአይነቱ በማዕዱ ተሰድረው እነሆኝ ቡፌ የተባለለት መጽሐፉን አግኝቼዋለሁ። ሁሉም ወጎች፣ ሁሉም ትዝብቶች፣ ሁሉም ገጠመኞች፣ ሁሉም የኑሮ ስብራቶች፣ ሁሉም የኑሮ ስኬቶች የየራሳቸው ለየራሳቸው የሆነ አሻራ ይዘው ከነባራዊው ዓለም ተቀድተው ወደ ነባራዊው ዓለም ሕይወት ተላብሰው የተላኩ ነው እናገኛቸዋለን። እንዴት ማለት? ለምሳሌ ከባለፉት 50 ዓመታት ወዲህ በአራቱም የዓለማችን ማዕዘናት ተሰዶ ለሚኖረው የኢትዮጵያ ልጅ በአራቱም ማዕዘናት ተሰዶ የሚኖረው የኢትዮጵያ ልጅ በሚሊዮን ይቆጠራል።
አብዛኛው በምዕራቡ ዓለም ይገኛል እና የዚህ ስደተኛ ወይም ዲያስፖራ የፈረንጅ ሀገር አኗኗሩ፣ ትምህርቱ፣ ስራው፣ አስተሳሰቡ፣ ገጠመኙ፣ ስጋቱ፣ ናፍቆቱ፣ ሐዘኑ፣ ደስታው፣ ማህበራዊ መስተጋብሩ፣ ፍርሃቱ የመሳሰሉት ሁሉ ምን ይመስላል ብለን እንጠይቅ። ከአሜሪካ እስከ አውስትራሊያ፣ ከካናዳ እስከ አውሮፓ ተበትኖ ለሚኖረው ኢትዮጵያዊ ጉርሻና ቅምሻ የሰነቀው ለሁሉም መስታወቱ ነው የሚታየውና የሚያሳየውን የህይወቱን ነጸብራቅ ነው። የስደት ህይወትን መልክ። የመጽሐፉ አቅምና ብቃትም እዚህ ላይ ነው። ከመጽሐፍት አንዳንዶቹ የሚቀመሱ፣ አንዳንዶቹ የሚታኘኩ፣ ጥቂቶች ደግሞ የሚመነዠኩ ናቸው ሲል ፈላስፋውና ደራሲው ፍራንሲስ ቤከን የውሃ ልክ ወይም ሚዛን ከዘመናት በፊት ማስቀመጡ ያለ ምክንያት አልነበረም። ፈራጁ ያነበበ ነውና። ጉርሻና ቅምሻን አንብባችሁ ፈርጁ። አዎ ጉርሻና ቅምሻ አሳዛኝ ወጎች አሉት። ድንገት ጦሽ አድርገው የሚያስቁ ወጎችም ሞልተውታል። የሚያስቆዝሙም አሉበት። አግራሞትን ጭረው እንዲህ ያሉ ጉዳዮችን እንዴት አስታውሶ መጻፍ ቻለ የሚያስብሉ ገጠመኞችን ሞልተዋል። የሀገር ጉዳይ አንስቶ የሚብሰከሰክባቸው መጣጥፎች የአንባቢውን ምናብና ጠሊቅ እይታ የሚፈልጉ ነው አግኝቻቸዋለሁ። ለምሳሌ እኔም እዛው ነበርኩ የሚለው ውብ ነው፣ ጥልቅ ነው፣ ረቂቅ ነው። የዳመና ግላጭ ወጎች ትንቢትም አለበት። እርግጥ ደራሲው ለወጉ የሰጠው መጠሪያ ወይም ርዕስ ምኞትና ተስፋ ይላል። እኔ ግን ትንቢተ ማትያስ ዘስዊድን ብየዋለሁ። በትዕግስት ስላዳመጣችሁ አመሰግናለሁ። በድጋሚ መልካም ምርቃት ይሁን። መስፍን ማሞ ተሰማ ከሲድኒ አውስትራሊያ። እኔም የመስፍንን መልእክት በዚህ መልኩ እንዳቀርብ ስለታገሳችሁኝ፣ እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ።